አንተ ዘንድ በወረደው ኪታብ ላይ ጸንተ ቁም። ጸንተ መቆም ያስፈልጋል። ወደሱ ስትመለስ ወተቁ የውመን ቱርጀዑነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون። ወደ እርሱ የምትመለሱበትን ቀን ፍሩ አለ አላህ። ፍራቻ ነው ይሄ እውቀት፣ ይሄ ተውበት። በፍራቻ ወደ አላህ ልትመለስ ማድረግ ነው ያለበት። ይሄ እውቀት ፍርሃት ካልሰጠ፣ ይሄ ተውበት ፍርሃትን ካልወለደ፣ ተቅዋ ካልገነባ፣ በወንጀል ሜዳ ላይ ደጋግሞ መመላለስን ካላስተወ ተሰራ። ከሚያው ግን ሞልቷል፣ ኪሎ ሞልቷል፣ ቁጥሩ ተጽፏል፣ ቼክሊስቱ ፉል ነው። 30ንም ቀን ጾሟል። ሰለል ወቅት ብላ አካባቢን ጠይቅ። እንዲህ አይነት ሁለት ሰው ማግኘት ብቻ አይደለም እኮ ሰዎችን አዛ ያደረገ 6 ጊዜ ያከተመ ሰው ጎረቤቱ በሱ በየቀኑ ስሙን እየጠራው እየዋለ 6 ጊዜ ያከተመ ሰው በበደል እየታወቀ 6 ጊዜ ያከተመ ሰው ማግኘት አየህ። አካባቢን ጠይቅ። ሁሉም ሰው እኩል አይጾምም። ሰለል ወቅት ሰዎች ሲገልጹት ይሄ የኸዋሶቹ ጾም ነው፣ የተለዩ ሰዎች ጾም ነው ምናምን ይላሉ። ብዙ በዛ ንግግር ብዙ አልታጀም፣ ትክክልም አይመስለኝም። እሱ ብዙዎቹን የአላህ ባሪያዎች ከአላህ መንደር አርቋል። ወደ አላህ ለመድረስ የሰጣቸውን በር ይዘጋል። ሁሉም ሰው የረመዳን በሩ እኩል ነው የተከፈተለት። ይሄ ዕጣ ለምንድነው ታውቃለህ? ተذكر حديث طلحة ላይ خواص ሰውዬ ያነበረ لكن أدركه رمضان ትልቅ ፍርሳ ነው ወዳጄ። ረመዳን አገኘውና አስተካክለው ሰውዬው። ይሄን ካልክ የረመዳን ጾም ሁሉም ሰው በኩል መጾም አለበት። እንዴ መሰለህ አንዳንድ ሰዎች አታይም ስሑራቸውን የያዙ ሰዓት ጾማቸውን ይፈቱ ሰዎች አሉ። ከቀኑ 4 ሰዓት ጾሙን ይፈታ ሰው አለ። ከቀኑ 10 ሰዓት ይፈታ ሰው አለ። በጣም የሚያሳዝን ሰው አለ። አላህ ያደርገል። ሊያፈጥር ሰጥቶ ከደቂቃዎች በፊት አላህ ይፈታል ጾም። ጾም መፍታት በምናውቀው ማዕና አይደለም። አንተ በመብላት በመጠጣት ምናምን እንዳታስበው ማለት ነው። በልተህ ጠጥተህ አይደለም ፈታህልና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሩበ ሳኢም ሐظሁ ሚን ሲያሚሂ አልጁዕ ወልዓጠሽ። ስንት ጾመኛ አለ ከረመዳኑ ያተረፈው ነገር ረሃብና ጥማት ብቻ የሆነ ሰው አለ። ወሩበ ቃኢም ሐظሁ ሚን ቂያሚሂ አስሳር። ስንት የቆመ ሰው አለ ሌሊቱ ከመቆሙ ያተረፈው ነገር ድካም ብቻ ይሆን፣ ልፋት ብቻ ይሆን። አላህ ከነዛ ሰዎች አያድርገን። አንዳንድ ሰው 4 ሰዓት ላይ በአይኑ ያፈጥራል። አላህ ሐራም ያደረገውን ነገር ያይና ያፈጥራል። እስከዛ ሰዓት እኮ ጠብቆ ነበር። ከቀኑ 10 ሰዓት ድረስ የጠበቀው ሰውዬ በእጁ ያፈጥራል። 12 ሰዓት ላይ በምላሱ ያፈጥራል። ለምን ማይወስድና ያፈጥራል። ወሬ አዋስዶ ሰው አምቶ ሰው በድሎ አይን መሐመድ ጥሩ ምሳሌ ያለ እጆቻችን ላይ ጣቶቻችን ብዙ ያስፈጥራሉ ይላል። ነው ብዙ ያስፈጥራሉ ጣቶቻችን። ሐቂቃ እጄ ላይ ያለው ስልክ እንዲህ ስታየው በሄድኩ ቁጥር እኮ ብዙ ያፈጠረ ነው ሰውዬው አይደል? ወደ ላይ በገለጠ ቁጥር هذا شيء غريب። አየክ የምር ተቅዋ ሲሆን ግን አንተ የምትጠነቀቀው ይሄንን ነው። እጅህን ነው የምትይዘው። ልሄድ ነው ሲልክ አትሄድም ነው የምትለው። ልሞክር ነው ሲልክ አትሞክርም ነው የምትለው። ላደርግ ነው ሲልክ አታደርግም ነው። ልናገር አልናገር። የአላህ መልእክተኛ ያስቆጣት ከሆነ ሰውየው ምን አደርጋለሁ? ቆልኝ ይሳል ጾመኛ ነኝ እኔ ጾመኛ ነኝ። አየክ የተፈለገው ነገር ምንድነው? ጾመኛ አወራማ። አየክ ጾመኛ ዋናው ስራውን መሰለክ እዚህ ጋር መጥፎ ስራ ሰርቶ ይሄንን መጥፎ ስራ ሐሰናቱ ያስተካክላል ብሎ መስራቱ አይደለም። ጾመኛ የተፈለገበት ነገር አለ መስራቱ። በዛ መጥፎ ሜዳ ላይ አለ መገኘቱ ነው።